ሰላም ጤና ይስጥልኝ ውድ ኢትዮጵያውያንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና ምዕመናንና ካህናት እንደምን ሰነበታችሁ? በሀገሬ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ዙሪያ አማኞችና ቤተክርስቲያኗ ዙሪያ ላይ ምን እየተካሄደ ነው? አማኞች ኦርቶዶክሳውያን በኢትዮጵያ ባኖሯት፣ ባሳደጓት፣ በመሯት እንዲሁም እዚህ ባደረሷት ብዙ ታሪክን ገድልን በሰሩባት ሀገራቸው መኖር እንዳይችሉ ሆነው እየተሳደዱ ሀገር አልባ ሆነው እየተሳደዱ ይገኛሉ። ይህ ደግሞ በፖለቲከኞች እና በመጤ ሃይማኖተኞች ምክንያት ግፊት እየተደረገባቸው ሀገር ሰርተው የሀገር ባለቤት እንዳልሆኑ ተቆጥረው ከዚህ ሂድ ከዚህ ውጣ ከዚህ ምን አለ አንተ ሀገር አይደለም የተባለ ይተሳደዳል። ለምን? ቤተክርስቲያኑ ይቃጠልበታል። ለምን? ካህኑ ከመቅደሱ ላይ ይገደልበታል። ለምን? ምዕመኑ ከቤቱ ተወስዶ ይታረዳል። ለምን? ትምህርት ቤቱ በቦምብ ይወድምበታል። ለምን? ጤና ጣቢያው ይወድምበታል። ለምን? ኦርቶዶክስ አማራ ነው በሚል አማራው ከመላ ሀገሪቱ እንዲፈናቀል ተደረገ። እሺ ብሎ ሲቀበል ደግሞ አይ እናንተ ኦሮሞን ትጠላላችሁ፣ ትግሬን ትጠላላችሁ፣ ወላይታን ትጠላላችሁ፣ ኦርቶዶክስ አማራ ብቻ ነው ትላላችሁ ይላል። በሌላ በኩል ደግሞ ለምን? በዚህም በዛም እያሉ የሚጠሉትን ኦሮሞን ሳይሆን የኦሮሞን ኦርቶዶክስ እየጠሉ እጅግ በጣም አምርረው የሚጠሉትን ከሃይማኖት ኦርቶዶክስ ከህዝብ አማራን። ይህ ደግሞ በመጤ ስብከት የተቃኘ የፖለቲካና የእምነት ሳይሆን የፖለቲካ አርዮት ስልጣንን ለማግኘት አማራና ኦርቶዶክስ ካለ ስልጣን አናገኝም የሚል እሳቤ፣ ስንኩል የሆነ እሳቤ ይዘው ሀገር የማውደም ዓላማቸውን አማራንና ኦርቶዶክስን በማጥፋት እናሳካለን ብለው የተንቀሳቀሱ ይገኛሉ። ጭራሽ ቅጡን ያጣ ይህንን መከላከል እንዳይቻል ደግሞ አክቲቪስቱም፣ ምሁር ነኝ ባዩም፣ ቲክቶከሩም፣ ካህኑም፣ ዲያቆኑም፣ ዘማሪውም፣ ሰባኪውም ገንዘብ ብቻ ላይ ትኩረት አደረገ። እምነቱን ትቶ ራሱን ማዳኑን ትቶ ቁስ ላይ ብቻ አደረገ። ለምን? መቼ ሆን ከዚህ ምንድነው? መቼ ሆን ከዚህ የምንወጣው? ማን ይሆን ከዚህ የሚያወጣን? ማን ይሆን ተው ረፉ ብሎ የሚመክረን? እስከ መቼ?